በትንሽ ድንጋይ እስክትመታ አትጠብቅ። የኮንስትራክሽን ተቆጣጣሪው ከስድስተኛ ፎቅ ላይ ሆኖ መሬት ላይ የሚሰራውን ሰራተኛ ይጠራዋል። ሰራተኛው ሊሰማው አልቻለም። ሰራተኛው ያሰሪውን ጥሪ ሊሰማው ስላልቻለ ተቆጣጣሪው መላ ዘየደ። እናም የሰራተኛውን ሐሳብ ለማግኘት ሲል ተቆጣጣሪው ከላይ ብር ጣለለት። ብሩም ከሰራተኛው እግር ስር አረፈ። ሰራተኛው ብሩን አንስቶ ወደ ኪሱ አስገብቶ ስራውን ቀጠለ። በድጋሚ የሰራተኛውን ሐሳብ ለማግኘት ተቆጣጣሪው መጀመሪያ ከጣለው ብር በላይ ሌላ ብር ጨምሮ ጣለለት። የቀን ሰራተኛውም ልክ እንደ መጀመሪያው ብሩን አንስቶ ወደ ኪሱ አስገብቶ ስራውን ቀጠለ። በመጨረሻ ሌላ መላ ዘየደ። ብር በመጣል የሰራተኛውን ሐሳብ ማግኘት ስላልቻለ የሰራተኛውን ሐሳብ ለማግኘት አነስ ያለ ድንጋይ አነሳና ወደ ሰራተኛው ወረወረው። ድንጋዩም የሰራተኛውን ጭንቅላት አገኘው። በዚህ ሰዓት ነበር ሰራተኛው ወደ ላይ የተመለከተው። እናም ከተቆጣጣሪው ጋር መነጋገር የጀመረው። ይሄ ታሪክ ከኛ ሕይወት ጋር ይመሳሰላል። ፈጣሪ ከኛ ጋር መገናኘት ይፈልጋል። ነገር ግን እኛ በጣም በዓለማዊ ሥራ ራሳችንን ጠምደናል። ከዛ ፈጣሪ ትንሽ ስጦታ ይሰጠናል። እኛም ሥራችንን እንቀጥላለን። ከየት እንዳገኘነው ቀጥ ብለን ለማየት ጊዜ የለንም። በድጋሚ ፈጣሪ ከመጀመሪያው የተሻለ ስጦታን ይሰጠናል። አሁንም ልክ እንደ መጀመሪያው ስጦታውን ወስደን ምስጋናም ለፈጣሪ ሳናቀርብ ዕድለኞች ነን ብቻ ብለን ሥራችንን እንቀጥላለን። ከየትና ከማን እንዳገኘነው ቀና ብለን ለማየት አንሞክርም። እናም በትንሽ ድንጋይ ስንመታ ማለት ትንሽ ችግር ቢጤ ስታገኘን ወደ ላይ ማየትና መጮህ፣ ከዚያ ከፈጣሪ ጋር መነጋገር እንጀምራለን። ስለዚህ ምንጊዜም በሕይወታችን ስጦታን ስናገኝ በፍጥነት ፈጣሪን ማመስገን አለብን። በጭራሽ በትንሽ ድንጋይ እስክንመታ መጠበቅ የለብንም። ሁሌም ቢሆን ከፈጣሪ ጋር እንገናኝ። እግዚአብሔር ፍቅር ነው። እግዚአብሔር መልካም ነው። እግዚአብሔር የልብን መሻት ይፈጽማል። ግን እስኪ ልክ እንደ ሰራተኛው ድንጋይ እስኪጣልብን አንጠብቅ። እውነት የፍቅር አምላክ እግዚአብሔር እኮ መልካም ነው፣ ምሕረቱ ብዙ ነው። የኔ ሀበሻ ግጥምና ሌሎች የተገኘ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው